በነገራችን ላይ ከዚሁ ከጦርነቱም ከአጠቃላይ ከቀውሱ ጋር በተያያዘ ጌታቸው ረዳ በአንድ የውጭ ሚዲያ ላይ ምናልባት የውጭ ሚዲያውን እርግጠኛ አይደለም የአልጀዚራ ይሆን ወደፊት በስፋት ይቀርባል የተባለው አሁን ቅብሻ የተወሰኑ ነገሮችን እየሰማን ያለ ነውና አንድ የተናገረው ነገር አለ። በምጥ ነው ያወጣው። በእርግጥ ጋዜጠኛው በደንብ ገፍቶት እንዲናገረው አድርጓል። ከምንም በላይ አብይ አህመድ የኖቤል ሽልማት ተሸልሟል። የሰላም የኖቤል ሽልማት ነው። አሁን ኤርትራ ላይ ጦርነት ቢከፍት የኖቤል ሽልማቱን ማጣት አለበት ብለህ ታምናለህ ወይ ተብሎ ነው እንግዲህ ጌታቸው ረዳ የተጠየቀው። አምጦ በዚህም በዛም ብሎ ላለመመለስ በጣም አንገራግሮ በመጨረሻም የግልን አስተያየት ነው የምትሰጠኝ ብሎ ጋዜጠኛው ግፊት ሲያደርግበት የተናገረው ነገር አለ። ኤርትራ ላይ ጦርነት ከከፈተማ የኖቤል ሽልማቱ መነጠቅ አለበት ብሏል ጌታቸው ረዳ። እውነት ለመናገር ጌታቸው ረዳ በብዙ ነገር እየተንሸራተተ ነው። አብይ አህመድ የኖቤል ሽልማት መነጠቅ ካለበት እሱ የተሳተፈበት ጌታቸው ረዳ የተሳተፈበት በሌላ በኩል ሆኖ የተዋጋበት የትግራዩ ጦርነት ላይም አብይ አህመድ በዛ በነበረው ተሳትፎም መነጠቅ ነበረበት። አሁን አይደለም። አብይ አህመድ የሰላም የኖቤል ሽልማት እኮ የተሰጠው እንደ ቀብድ ነው። ገለታው እናስታውሳለን። ምንም ገና ምን ይሆን ሰይጣኒውን መላክ ሳይታወቅ ከዚህ ከኤርትራ ጋር ባለው ግንኙነት የሆነ ነገር ጥላ ገፏል፣ የሆነ ነገር አድርጓል በሚል ነገ ከነገ ወዲያ በቀጠናው ሰላም ሊያመጣ ይችላል፣ በዚህ ተበረታቶ በተሰጠው ሽልማት ሞራልና ጉልበት ሆኖት ቀጠናውን ወደ ሰላም እንዲመጣ ያደርጋል ብለው እንደ ቀብድ የሰጡት ነው። እሱ ግን ያንን ቀብድ በላውና ሀገሪቱን ምድሪቱን የጦርነት የቀውስ ምድር አደረጋት። ስለዚህ መነጠቅ የነበረበት የትግራዩ ጦርነት፣ የአማራ ክልሉ ጦርነት፣ በኦሮሚያ የተደረገው ጦርነት፣ ብዙ ግጭቶች እነዚህን ቁጭ ብሎ እየፈለፈለና እየቀፈቀፈ ሀገሪቱን እንደዚህ አይነት መከራ ውስጥ የከተተም ጊዜ ነበረ መነጠቅ ያለበት። ረፍዷል። ማግኘት የሌለበት ሰው እንደውም የዓለም አቀፉ የኖቤል ሽልማት ድርጅት እዚህ ላይ ለወደፊቱ ጥንቃቄ ማድረግ አለበት። እንደነዚህ አይነት ሰዎች የኖቤል ሽልማቱን እንደው አጠቃላይ ገጽታና መልክ ትልቅነቱን መልካምነቱን የሚያጠለሹ እንደነዚህ አይነት ሰዎች እጅ እንዲያነስ ሽልማት እንዲገባ ማድረጉ ለወደፊቱ ትምህርት ሊሆነው ይገባል። ስለዚህ ከአብይ አህመድ መነጠቅ ብቻ ሳይሆን በተቃራኒው ሌላ ሽልማት ካለም ሀገራትን ቀውስ ውስጥ በመክተት ህዝብን መከራ ውስጥ በማስገባት የሚሰጥ ሽልማት ካለ ለሱ ይገባል ብሎ ያንን መስጠት ነው የሚገባው። ለማንኛውም የጌታቸው በምጥ የተናገራትን እንደው አጭር አስተያየት ብትሰጥበት ገለታው። ጌታቸው ወደ ፊት ወደ በጎ ስራው ሊመለስ መስሎኝ ነበር። እሷን ሳይ እቺ አብይን የመግለጽ ስራው እንደው የዚህ የኖቤል ሽልማት ከእንትን ድርጅት በእውነት እንደዚህ አይነት ብዙ የገጠመው አይመስለኝም። የሸለማቸው ሰዎች በታሪክ እንደዚህ ከስራው ተመልሰው ጦርነት ውስጥ ገብተው ያዋረዱት ያኑ እንግዲህ ማጥናት አለብን። መሳይ የምታውቀው ካለ አላውቅም፣ ግን እኔ አላውቅም እንደዚህ አይነት ታሪክና አብይ የተለየ ነው በጣም እና እንደዚህ ህግም የላቸውም ይመስለኛል። ግን አንድ ነገር ይጠበቅባቸዋል መሰለኝ። የዚህ ድርጅት ዓላማ በመላው ዓለም ለሰላም የሚታገሉ ሰዎችን እንዳልከው ቅድመ ማበረታቻም ሊሆን ይችላል፣ ወይም ደግሞ ውጤታቸውን አይተው ሊሆን ይችላል የሚሸልሙት። ከሸለሙ በኋላ ያንን ሜንቴን አድርገው ውጤታማ ካልሆኑ ተቃራኒ ነገር የሚያመጡ ከሆነ ያችን ወርቅ ከንፈፈው ከሄዱ በኋላ ድርጅቱ ቢያንስ መግለጫ ማውጣት ያለበት ይመስለኛል። የኛ ሽልማት ይሄ ዓላማው ይሄ ነበረ፣ ዛሬ ያ ነገር ተቀልብሶ እንዲህ በመሆኑ እናዝናለን የሚል መግለጫ ካላወጣ የዚህ ድርጅት እንትን መታመን እኔ የሚወርድ ነው የሚመስለኝ። ፐርሰናሊ እኔ እንደዛ ነው የሚሰማኝ። ከዚህ በኋላ ይሁን ነገር ማለት አለባቸው። አሁን እያዩት ነው ያሉት ከኤርትራ ጋር ያለው ጦርነት ነው። አሁን ቅድም እንትን ልኬልህ ነበር መሳይ፣ ይሄ የብልጽግናን ማኒፌስቶ ላይ ቀይ ባህር የሚባል የለም እኮ ወደብ የሚባል የለም። እንደውም ያን ጊዜ አናነሳም ብለው እኛ ነበር ያነሳ ነው። አሁን ምርጫ ላይ ያው መቼም ኢትዮጵያውያን አይተውታል በቴሌቪዥን። የድሬዳዋ ተወክዬ ሄድኩት እኔ ነበርኩኝና በኢኮኖሚ ጉዳይ ላይ ውይይት ስናደርግ ኢዜማ ነበር፣ ብዙ ፓርቲዎች ነበሩና የባህር ጉዳይ እኛ ነበር ያነሳ። ኢትዮጵያ በዲፕሎማሲ የባህር በር ያስፈልጋታል። ደግሞ ይሄ ኦይል ሪፋይነሪ የሚባለው ምንድነው የነዳጅ ማጣሪያ ያስፈልጋታል። እዚህ ላይ ምናምን ትኩረት ማድረግ አለብን ብለን እኛ ነበር ያነሳነው ሐሳቡንና ግልብጥ ብለው አሁን
አጀንዳውን እኛ ነን ያነሳነው ማለታቸው አይደለም የገረመን። እሱ ችግር የለውም ግን ካሉ በኋላ ተመልከው በጦርነት ነው ችግሩን የምንፈታው ብሎ እንትናቸው ላይ የሌለ ኮሪደር ባለፈው አንስተናል። እዚህ ማኒፌስቶ ውስጥ የለም። ቀይ ባህር ብትገባ የለም ወደ የሚባል የለም እና ምንድነው የሚያሳየው? ይሄ ቀይ ባህር ጉዳይ የባህር በር ጉዳይ ሰውየው ድንገት ያነሳው መሆኑን ነው የሚያሳየው። ድንገት በቃ ማስቀየሻም ነው። ፕላስ ደግሞ ባለፈው ያነሳነው የዚህ መካከለኛው ምስራቅ አካባቢ ይጃለ እንደፈለጉ ይጠመዝዙታል። ማኒፌስቶ ላይ አልኖረ ይሄን አድርግ ይሉታል። ካቢኔው እንደፈለገ ነው የሚያዘው። ስለዚህ ድንገት የተፈጠረ እና ድንገት የገባበት ነገር ነው ማለት ነውና እኔ በአጠቃላይ ግን አሁን ወደ ጦርነት በዚህ በቀይ ባህር ጉዳይ ላይ ትዝ ያለኝን አንስቼ ነው አሁን የማኒፌስቶን ያነሳሁት። ወደ ጦርነትም እየገባም ስለሆነ በተለይም ደግሞ የሆነ ገጭጓ ነገር ካለ ይሄ እንትን ከተቻለ መንጠቅ አለበት። ግን ፒቲሽን ያስፈልጋል። ፒቲሽን በኢትዮጵያውያን ተፈራርመን አስተማሪ መሆን አለበት። ይህን ዝም ብላችሁ ካያችሁ እንደ ድርጅት የእናንተም ተአማኒነት በተለይ በእኛ በኢትዮጵያውያን ዘንድ ይወድቃል የሚል ነገር ማሳሰቢያ መስጠትም ያለብን ይመስለኛል። ጌታቸውንም በዚህ አጋጣሚ ሸራርቃል። ገለታው እንግዲህ አብይ አህመድ ድንገት ነው ሁሉ ነገር የሚያደርገው። ያው ኢትዮጵያ በጨበጣ የምትመራ በዝም ብሎ በነሲብ የምትመራ አብይ አህመድ ጠዋት ከእንቅልፉ ሲነቃ ምናልባት አእምሮ ጓዳ ላይ ብልጭ ያለለት ነገር ካለ ያንን ፖሊሲ የማድረግ እንደዚህ ነው እንጂ ይሄ በማኒፌስቶ በእቅድ በስትራቴጂክ በሚባል ነገር አብይ አህመድ ጋር የለም። ይሄንን በተመለከተ ባለፈው ከመታሰሩ በፊት ታየደ እንዳይነገረን ነገር አለ። በቃ ድንገት ይመጣና ስብሰባ ላይ እዛ ላይ መጣለትን ሐሳብ በሚኒስቴር መስሪያ ቤቶች በሙሉ ተግባራዊ ያድርጉት ይላል። ምናልባት ስብሰባው ጋር ከመግባቱ በፊት ያንን ሐሳብ ላያስብ ይችላል። ድንገት ብልጭ ካለለት በጀት ከየት የሚምጣ ተግባራዊ ይደረግ የሚል በጣም ስሜታዊ በጣም ቀሽቃዣ እንኳን ሀገር አይደለም። እውነት ለመናገር ይህን ስንናገር አንዳንድ ሰዎች ከጥላቻ ይመስላቸዋል። አይደለም፣ የሰውየውን ባህሪ በደንብ መረዳት አለበት። ይሄ ውስጥ ይችን ቪዲዮ እንመልከታት። ገለታው በነገራችን ላይ የ10 ዓመት ብቻ ሳይሆን የ30 ዓመት እቅድም አወጥተናል። በ2050 ኢትዮጵያ በዓለም ውስጥ ስመጥር ከሆኑ ሀገራት በዚህ ደረጃ ትመደባለች የሚልም እቅድ አወጥተናል። ሁለት ሀያላን ሀገራት ይኖራሉ፣ ከሁለቱ አንዷ ኢትዮጵያ ትሆናለች የሚል እቅድም ተወጥቷል። 10ን ከተግባባን በኋላ 30ውን እንወያያለን። ኢትዮጵያ በ2100 በዓለም 7ኛዋ ኢኮኖሚ ትሆናለች። በዓለም በ2040 በ2050 ብዙዎቻችሁ ስላላችሁ ታዩታላችሁ። የዛሬ 6 ዓመት ማክሲመም ኢትዮጵያ በአፍሪካ ሁለተኛ ትልቁ ኢኮኖሚ ትሆናለች። የዛሬ 10 ዓመት በአፍሪካ አንደኛ ኢኮኖሚ ትሆናለች። ምንም ጥርጥር የለውም። ይሄን ለተከበረው ምክር ቤት በከፍተኛ እምነትና ኩራት ልገልጽ የምፈልገው ጉዳይ በ2032 የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ ሁለተኛው ኢኮኖሚ ይሆናል። በ2036 የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል። ይሄን እናሳካለን። ማንም ሊያስቆመን አይችልም። ይቅር በለን ብቻ ነው የሚያስብለው። ሌላ ምንም ቋንቋ የለኝም። ገለታው በጣም ከባድ ነገር ነው። እንግዲህ ምናልባት ያንተን አላቅም ያስካቸው ቁጥሮች አሉ። እንደው አንዱ ዓመተ ምህረት ላይ እንኳን አድርጋም የትኛው መቼ ነው የአፍሪካ አንደኛ የምትሆነው ሁለተኛ የምትሆነው? አሁን አይታል። ቀደም ሲል መነሻዬ ምንድነው አፉ ላይ መጣውን ነው የሚናገሩ ድንገት እንጂ በጥናት የተመሰረተ ነገሮችን ግራና ቀኝ ታይተው ባለሙያዎች መክረውበት የፖሊሲ አጥኚዎች ብዙ ነገሮች አሉ። ሀገር ነው ዝም ብሎ የራሱን ጓዳ አይደለም የሚመራው። ግን አፉ ላይ መጣውን ቁጥር ነው የሚጠራው። እኔ ጤናማነትም አይመስለኝም። ምናልባት ብልጽግናዎች እውነት ይህን መሪ ብለው መቀበላቸው በራሱ ከሱ ይልቅ እነሱ በጣም የሚያሳፍሩ ናቸው። እንዲህ አይነት ሰውን እንዴት መሪ ብለህ ትቀበላለህ? እንኳን በአንድ መድረክ ላይ ሁለት ቁጥር ነው የሚጠራው። 2032 2036 2100 እኔ መያዝ አቃተኝ። ምናልባት አንተ ይዘህ ከሆነ እስቲ ያስረዳን። አይ የለም ቁጥር እነሱም ለምደው አሁን ሚኒስትሮችም ለምደው ቅድም ስናወራ የነበረው የቱሪዝሙም ራሱ እኮ ዝም ብሎ 1.ምናምን ሚሊዮን ህዝብ ጎብኝ ይሏል ድንገትና ይሄ ቁጥር ምን አይነት አባዜ እንደሆነ አላውቅም በእውነት እንደው ግን በጣም መሰረታዊ ነገር ስለዚህ ስለ አፍሪካ አንደኝነት ስለ ዓለም ሁለተኝነት ሲያነሳ
ሲድ ያስፈልጋል መቼም አይደለም ዘር ሰው መጽሐፉ ምንድነው የሚለው የዘራውን ያንኑ መልሶ ያጭዳል ይላል እና የዘራነውን ነው የምናጭደው እንግዲህ መቼም አሁን ዛሬ ገብስ የዘራ ሰው በአመቱ ጤፍ አጨዳ ወጣለሁ ብሎ ቢል አብይ እንደዛ ነው ለኔ አሁን ዛሬ የሆነ ነገር እየዘራ በቆሎ እየዘራ የሚቀጥለው አመት ብርቱካን ልንለቅም ነው ተዘጋጁ እመኑኝ የሚል አይነት ሰው ነው የሚመስለኝ ያልዘራውን ሊለቅም ያልዘራው ትምህርት እኮ ነው አንዱ ዘር ልጆቻችንን እኮ ማስተማር እኮ ነው ወጣቶች የሚማሩ ከሆነ እውነት ነው በጣም በትምህርት ጥራት አንደኛ ብንሆን ዛሬ ስለ ወደፊቷ ኢትዮጵያ መናገር እንችላለን ምክንያቱም እነዛ ልጆች ተምረው ኢኖቬሽን ነው ዓለምን ያሳደገው ቴክኖሎጂ ነው ዓለምን ያሳደገው ተምረው ሪሶርስ አለን እንደልብ ሁሉ ነገር አለንና ይለውጣሉ ስለዚህ እንደዚህ አይነት ነገር ይታየናል ማለት ይቻላል ትምህርት የለም ሃየር ኤጁኬሽን አቁሟል እንደምታውቀው ምርምር የለም የሚገቡ ወደ ዩኒቨርሲቲ የሚገቡ ልጆች እንዳለ ኢትዮጵያን ደነገጥን ቁጥሩን ስንሰማ 3% ይባላል ምን ይባላል ሌላው በሙሉ ወድቋል ነው የሚባለው ኢትዮጵያ 1000 ትምህርት ቤት አንድም ሰው አላሳለፈም የሚባል ዜና በአብይ ዘመን ነው የምንሰማው 2000 ትምህርት ቤት ምንም አላሳለፈም የሚባልበት ዘመን ነው ያለነውና ምን ዘር እየዘራ ነው ምን ሲድ አለ ለዛ የሚለው ነገር ነው ትልቁ ጥያቄ የሚመስለኝ መሳይ እና ከዛ ይልቅ አሁን ዝም ብሎ ጌጣጌጥ ምናምን ውበት ምናምኖች ላይ ነው ኢንቨስት እያደረገ ያለው እነዚህ ደግሞ እንትና ያሳዩም እኮ ፊውቸር ያሳዩም እኮ ኢትዮጵያ ፊውቸር እኮ ያሳዩም እኮ እነዚህ ምንም ፊውቸር የሚያሳየው ትምህርት እና ግብርና ላይ የሆነ ኢንቨስትመንት ማድረግ እንደዛ ናቸው ፊውቸር የሚያሳዩት እና ሰውየው እኔ እንደው መቼም ይሄ ትንሽ ትህትና ይጎለው እንደሆነ አላውቅም ይሄ ጤንነት ችግር የሚሉት እውነታቸውን ነው የሚመስለኝ መሳይ በጣም ከባድ የስነ ልቦና ችግር አለ እና ያ ችግሩ ያንኑ ይዞት ሚዲያ ላይ ቀርቦም ሲናገር በቴሌቪዥን ይተላለፋል በአካባቢ ያሉ ሰዎችም ደግሞ ይሄ ትክክል አይደለም አይባልም ሰውም እኮ ያዳምጣል ያገናዝባል የሚለውም ሰው የለምና እንደፈለገ ቁጥሩንም ይጠራል የተሳከረ ነገር ነው የገጠመን መሳይ አዎ ገለጣው ያው የጤንነት ጉዳይ መሆኑን ምን የተለያዩ የጤና ባለሙያዎችም እኮ ያው ምርመራ ሳካሄዱ በሚያሳየው ባህሪያትና በተደጋጋሚ የስነ አእምሮ ጠበብቶች የስነ አእምሮ ሐኪሞች በከውቀታቸው ተነስተው ሰውየውን እንዲያይተው ከሚናገራቸው ከሚያደርጋቸው ተነስተው ጤናማ እንዳልሆነ ከገለጹ ሰንብተዋል ጤናማ ነው ብለው እስካሁን በመሪነት ያስቀመጡት ብልጽግናዎች ናቸው እነሱም ያው ይሁድ ነገር ሆኖ እሱን እንደ ጣዖት እያመለኩ ከመኖር ውጪ ምርጫ የላቸውም ያው አንድ አይነት ናቸው እነሱም ተሰባስበው የመጡበት መንገድ ይታወቃል የህዋት ዝም ብሎ ደካሞችን ፈልጎ ለስልጣን ያበቃበት የብሔር ኮታ ዕውቀት ሳይሆን ኮታ የብሔር ኮታ ታይቶ የመጡበት መንገድ ነው ዛሬ ኢትዮጵያን እንደዚህ ያቅመ ቢሶች የምራጮች እንደነዚህ አይነት የመጨረሻ የኢህአዴግ ሙጣጮች ላይ ሀገሪቱ ወድቃ ማን ከምን አይሻል እንግዲህ ይሄን ሰውዬ ሀገሪቱ ይኸው አናቷ ላይ አስቀምጣ ወደ ቁልቁል እየሄደች ያለችበት ነው እንዴት አንድ ሰው አንደበቱን አያርቅም እድሜም እኮ አለ አይደል እንዴ ነው ትንሽ እድሜም አለ ትምህርቱም አለ ደግሞ የስልጣን ወንበሩ ደግሞ የተቀመጠበት ወንበር ከምንም በላይ ብዙ ነገሮችን እንዲቆጠብና ቁጥብ እንዲሆን ያደርገው ነበር እሱ አንደኛ ንቀቱም ነው ለኢትዮጵያ ሕዝብ ያለው ንቀት መረን የለቀቀ ነው ምንም አያመጣም ብሎ አእምሮን ልቡን ደፍኖ ያለ ሰው ነውና ከዚህ አንፃር የፈለገውን ቢናገር ቢሰደብ ቆዳ ወፍራም ነው እሱኮ ምንም ቢባል ምንም አይመስለውም የሚል ደግሞ ዙራው ያሉ አጨብጫቢዎች አሉ የሚካድሙት እንዲህ አይነት ሙቀት ይሰጡታል እሱ በዛው መገስገስ ነው መታረም የለም እንደው ትልልቅን መስማት የለም ከስተት ትላንት የሰራው ችግር ነው ይሄ መቀጠል የለበትም የለም በዛው መቀጠል ነው እና አንደበትን ማረቅ አንደበትን መቆጣጠርን የመሰለ ነው ትልቅነትም የለምና ከዚህ አንፃር ይሄን በድፍረት የምንናገረው ሀገር ስለሆነች ነው ኢትዮጵያ ስለሆነች ነው ቀደም ሲል ያልከው አለ እንግዲህ ቁጥር ሲጠሩ አንድ ነገር ደግሞ እንዳለ የሱ ተከታዮች እንዳለ ሚኒስትሮቹ ደግሞ አንድ አይነት ከሷ አይሻሉም ሰላማዊት ካሳ የምትባል ወደ ቱሪዝም አምጥቷታል በፊት ፋና ነበረች ከዛ ኮሚኒኬሽን ምክትል ሆነች ምንም እንትን የለም አብይን ለማስደሰት ምን ላድርግ ምን አይነት ቁጥር ልጥራ ብላ ስራዋን የምትሰራ ልጅ ነች እንግዲህ ይሄንን ቁጥር ጠራሽ ሰሞኑን ምናልባት ተከታትለዋል በሩብ ዓመቱ ከቱሪዝም ዘርፍ 1.4 ቢሊዮን ዶላር ነው ያለችው ብር አይደለም ዶላር ገቢ ተገኘ
እውነት ሰላማዊት እስቲ ረገጥ አድርገን እንነጋገር። ይህን ቁጥር ከየት አመጣሽ? 1.4 ቢሊዮን ዶላር በሩብ ነው ያለችው። በአንድ ዓመት አይደለም በ3 ወር ውስጥ ነው። የት ነው ቱሪዝሙ የገባው? ማን መጥቶ ነው? የት ሄዶ? ሀገሪቱ እኮ ቀውጥ ሆናለች። ራሱ አብይ አህመድ ከባህር ዳር ጎንደር ለመሄድ እኮ በወታደር ታጅቦ ነው አለ። ቱሪስቱ በወታደር እየታጀበ ነው የሚሄደው ማለት ነው። የኬንያው ፕሬዝዳንት $30,000 ከፍለው እኮ ነው ወደ 3 ሚሊዮን ሺሊንግ ከፍለው የእሳቸውን ዜጋ አስለቀቁት። እንግሊዝ ዜጋዋን አስለቅቃለች። እንደዚህ አይነት ነገር በሚሰማበት ነው ቱሪስቱ እንደፈለገ መጥቶ ወጥቶ ገብቶ 1.4 ቢሊዮን ዶላር የተገኘው። ኧረ እንደው ትንሽ እግዚአብሔርንም ፍሩ። ፈጣሪንም መፍራት አንድ ነገር እኮ ነው። እንግዲህ ኢትዮጵያ ውስጥ አሁን የተለያዩ መግለጫዎች የምናየው ወደ ኢትዮጵያ ታደርጉትን ጉዞ አስቡበት ሲሉ ነው ኤምባሲዎች የምናየው። የካናዳም ኤምባሲ፣ የእንግሊዝ ኤምባሲ እነዚህ ተደጋጋሚ ነው የሚያወጡት። እያረፉ ማስጠንቀቂያ ያወጣሉ። ደግሞ የውስጥ ለውስጥ ግንኙነት አላቸው። ሪኮሜንዴሽን ይሰጣሉ። ወደዚህ ሀገር ብንመጣ ጥሩ ነው ወይ ብለው ዜጎች ኢሜይል ያደርጋሉ እና ያንን ምላሽ ሲሰጧቸው አሳሳቢ ግጭት እንዳለ በሰሜን ያለ በደቡብ ያለ ይላሉ ኦፊሻል ባይሆንም እና ሀገሪቱ በአጠቃላይ እንደው ዝም ብሎ ለሰራም እንኳን በጣም አስፈላጊ ካልሆነ በስተቀር ነው የሚሉት እኮ ኤምባሲዎች። እና በዚህ መካከል ለመዝናናት ሰው ይሄዳል ማለት የሚለው ነገር እንግዲህ ተመልከተው። ሰው ለመዝናናት ሄዶ ተዝናንቶ ኢትዮጵያ ውስጥ አይቶ ጎብኝቶ ዘና ብሎ ይመለሳል የሚለው ነገር በጣም ያስገርማል። እሺ ብሩን አገኛችሁ ወይዘሮ ሰላማዊት፣ ለሰራተኛ ለአስተማሪው የሆነ ቤኔፊት ሰጣችሁ አንጡ ሲባሉ ወገቤን ነው የሚሉት። ይህ ብር አግኝታችኋል፣ ከየቦታው አግኝታችኋል አይደል? ካገኛችሁ ለምን ለማህበራዊ ስራ ላይ አንሰራም? አስተማሪው እኮ ተቸግሯል። የሚበላው አጥቶ መኖሪያው ተቸግሮ በአልባሳት ተቸግሮ በጣም ያሳዝናል። በብዙ ችግር ውስጥ ያለ ነው። ልጆች እየተማሩ አይደለም። በዚህ ምክንያት ቤኔፊትስ የሚባሉትን ለምን ባጀት ወደዛ ሄድለትም ገቢው እንደዚህ ካለ ስትል ደግሞ ወገቤን ይላሉ። ስለዚህ ውሸት ነው ቁጥሩ ማለት እኮ። እና ምንድነው ዝም ብሎ ይጠቅመናል ብለው እነሱ ያሰቡት ምንድነው ይሄ ቁጥር በቃ ስንጠራ በቱሪዝም በኩል ይሄን ያህል ተገኘ፣ የውጭ ንግዱ ቡና በከፍተኛ ሁኔታ ሸጠን ይሄን ያህል ብር አገኘን የሚለው ነገር ስራ ላይ ነን ያሰኛል። ስራ ላይ ነን፣ መንግስት ስራ ላይ ነው፣ እያተረፈ ነው ያለው፣ እየከሰረ አይደለም የሚል ስዕል ይፈጥርልናል ብለው ያስቡ ይመስለኛል። ግን በጣም ተላሎች ናቸው መሳይ። አሁን ህዝቡ በሙሉ በቃ መቀለጃ ነው ያደርጋቸው። በጣም መቀለጃ። በጣም ነው ማዝነው በዚህ በእውነት እኔ መንግስት የሚባለው ተቋም እንደገና እንዴት ኢትዮጵያ ውስጥ ክብሩን እንደሚያገኝ ያሳስበኛል። እንዳንድ ዜጋ መሰለኝ እንዴት ክብሩን እንደሚያገኝ መንግስት የሚባለው ተቋም ማለት ነው። አቅልለውታል፣ በጣም አቅልለውታል። ሚዲያው በጣም ቀሏል። የመንግስት ሚዲያ የምትላቸው በሌላ በኩል እዚህ የመንግስት ኮሚኒኬሽን የምናየው ነው። ስለዚህ መንግስት በህዝቡ ፊት በጣም ቀሎ ነው ያለው እና ይሄ እንዴት ክብሩ እንደሚመለስ ወደፊት አላውቅም።